ሰላም ለእናንተ ይሁን የአባቴ ብሩካን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ ያልኩ እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው የዮሐንስ ራእይ ምዕራፍ 3 ከቁጥር 7 እስከ 8 ያለውን ይሆናል። አብረን እናንብበውና በቀጥታ ወደ ጸሎት እናልፋለን። የዮሐንስ ራእይ ምዕራፍ 3 ከቁጥር 7 በፊላዴልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋውም የሚከፍት የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃልን ጠብቀሃልና ስሜንም አልካድክምና። ኃይልህ ምንም ጥቂት ቢሆን ቃልን ጠብቀሃልና ስሜንም አልካድክምና። እንግዲህ ይሄ የመጽሐፍ ቅዱስ ክፍል በብዛት ሐሳቡን የሚያነሳው ትንቢታዊ ወደፊት ያለውን ሊሆን የተቀመጠውን በዘመነ ፍጻሜ ልንቀበል እግዚአብሔር ለእኛ ያዘጋጀውን በሰፊው የሚያወራ ሲሆን ይሄኛው ክፍል ደግሞ አሁን ስላለችው ቤተ ክርስቲያን የሚያወራ ይመስለኛል። ለምን እንደሆነ ታውቃላችሁ? በቀጥታ በስም ተጠቅሶ ነው የተጻፈው። ለማን ነው የተጻፈው? ለፊላዴልፊያ ቤተ ክርስቲያን እና ስለሚሆን ሳይሆን ስለሆነው ነገር ነው መነሻ የሚያደርገው። በሆነው ነገር ላይ ነው መነሻ የሚያደርገው። ያ የሆነው ነገር ምንድን ነው ሲባል የመጀመሪያው ኃይሏ ትንሽ መሆኑ፣ ሁለተኛ በታማኝነት ቃልን መጠበቅን፣ ሶስተኛ ስምን አልካደም። ዋው! የእግዚአብሔር ስም ለዘላለም ይባረክ። እና እነዚህ ነገሮች ወሳኝ ነገሮች ናቸው። ታዲያ እግዚአብሔር ምን አለ? የተከፈተ በር ሰጥቻለሁ። ለምን? ኃይልህ ምንም እንኳን ትንሽ ቢሆን ቃልን ጠብቀሃል። ምን ማለት ነው? ከአቅም በላይ የሆነ ቻሌንጅ ገጥሟል። ከአቅም በላይ የሆነ ፈተና መጥቷል። ከአቅም በላይ የሆነ ውጣ ውረድ አለ። ችግር፣ ስደት፣ መከራ አለ። የሚገርመው ግን ምንም እንኳን ኃይልህ ትንሽ ቢሆን ይህንን ሁሉ ተቋቁመ ምን ብለሃል? ቃልን ጠብቀሃል። ይህ ብቻ አይደለም፣ ስሜን አልካድክም። ስለዚህ የተከፈተ በር በፊትህ ሰጥቻለሁ። ያኔ የፊላዴልፊያ ቤተ ክርስቲያን በዘመኗ በጊዜዋ በተሰጣት ዕድሜ በትውልድ መካከል በታማኝነት ቃሉን ጠብቃ ሄዳለች። ታዲያ ይህ የእግዚአብሔር ቃል ያኔ ሰርቶ ያኔ የሚያደርገውን አድርጎ ያኔ የሚፈጽመውን ፈጽሞ አቅሙን ጨርሷል ማለት ነው? በፍጹም አይደለም። የእግዚአብሔር ቃል የሚያልፍ የሚያረጅ አይደለም። ዛሬም እየሰራ ለዘላለም የሚኖር ስለሆነ አምነህ በተጠጋ ቁጥር በአንተ ሕይወት የሚሰራው ነገር አለ፣ የሚፈጥረው ነገር አለ፣ የሚከፍተው ነገር አለ። ትልቁ አንተ ስትቀርብ ማድረግ ያለብህ ቃሉን ማመን። በምድር ላይ ያለንን ሕይወት ጨርሰን ወደ እግዚአብሔር እስከምንሄድ ድረስ ቃሉ አይታጠፍም፣ አይሻርም፣ ዘላለማዊ ነው። ክብር ለእግዚአብሔር ይሁን። ከዚህ የተነሳ አሁን ለእኛ ምንድን ነው ምለን? በቃሉ ብንታመን፣ በመንገዱ ብንሄድ፣ ስሙን ሳንክድ ብንጠብቅ፣ እውነትን ይዘን ብንቆይ፣ መከራን ብንታገስ፣ እግዚአብሔር አለ በፊት የተከፈተ በር ሰጥቻለሁ። ታዲያ በዚህ ማለዳ በኢየሱስ ክርስቶስ ስም በቀንሽ ላይ በቀንህ ላይ በቀኔ ላይ በቀናችን ላይ ማወጅ የሚፈልገው የእግዚአብሔር ቃል ይህ ነው። በትንሣኤው ጌታ በኢየሱስ ክርስቶስ ስም በዚህ ማለዳ በፊት የተከፈተ በር ሰጥቻለሁ። የተከፈተ በር ሰጥቻለሁ። ቃሉን ለማወቅ፣ ቃሉን ለመኖር፣ ቃሉን ለመታዘዝ ፈቅደሃልና በፊቱ አለህና ስሙን ላለመካድ በሚመጣው ዝቅታ ከፍታ፣ በመከራ በደስታ በሐዘን ይህንን የእግዚአብሔርን ቃል ታግሰ ለመኖር አውቀ ለመሆን ራስን ሰጥተሃልና
በትንሣኤው ጌታ በኢየሱስ ክርስቶስ ስም ቃሉ በሕይወትህ ፍሬ አፈራ። ቃሉ በሕይወትህ በሮችን ከፈተ። ተዘግቶ ሊቆይ የሚችል ነገር የለም። በኢየሱስ ክርስቶስ ስም በሕይወትህ ተዘግቶ ሊቆይ የሚችል ነገር የለም። ምክንያቱም አንተ በቃሉ ትሄዳለህ፣ እሱ ደግሞ በሮችን ይከፍትልሃል። ይህ ሐሳብ በተመሳሳይ በብሉይ ኪዳን ላይ አለ። እንዲህ በማለት ከቃል ወደ ግራም ወደ ቀኝም አትበል፣ የዛኔ መንገድ ይቀናልሃል ይከናወንልሃልም። ዋው! ምን ማለት ነው? ቃሉን ትጠብቃለህ፣ እሱ ደግሞ መንገድህን ያቀናልሃል፣ በመንገድህም ያከናውንልሃል። በኢየሱስ ክርስቶስም በዚህ ማለዳ በመግባት በመውጣት መከናወን ሆነልህ፣ መሳካት ሆነልህ፣ ድልን መገናኘት ሆነልህ። በኢየሱስ ክርስቶስም እውነትን ጠብቀ በቃሉ ኖረ ፈቃዱን አድርገ ከክብሩ ጋር መገናኘት ነፍስ የሚያርፍበት ሕይወት የምጽናናበት ከየትኛውም ከሚያሰጋ ከሚያስፈራ ነገር በሱ ጥበቃ ውስጥ ሆነ ድልን መገናኘት አሸናፊ ነኝ ከሚሉ ሁሉ በላይ አሸንፈ ወጥተ በኢየሱስ ክርስቶስም በፊቱ በክብር መመላለስ በትውልድ ፊት የእግዚአብሔርን ማዳን መግለጥ በኢየሱስ ክርስቶስም ሆነልን። በዚያ ውስጥ ያለ ደስታ፣ በዚያ ውስጥ ያለ እርካታ፣ በዚያ ውስጥ ያለ ፈውስ በኢየሱስም ነፍስህን አገኘ፣ መንፈስህን አገኘ። መልካም ሆነልህ ብዬ ባረኩ። ተባርከሃል። ሻሎም። ይህንን ጸሎት አብራችሁኝ የጸለያችሁ በሙሉ እንደተባረካችሁና እግዚአብሔር እንደጎበኛችሁ ተስፋ አደርጋለሁ። ታዲያ ሌሎችም በዚህ ፕላትፎርም ገፍተው እንዲባረኩ፣ እንዲጽናኑ፣ እግዚአብሔርን እንዲያመሰግኑ ሼር፣ ኮፒ ሊንክ፣ ላይክ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ተባርካችኋል።